ጋይስ በዚህ ሰዓት እንግዲህ የሞንጆሪኖ አነጋጋሪ መልእክት ብዙዎችን አስደንግጧል። የጦርነት ድባብ እየተሰማ ነው ይላሉ። በትግራይ ክልል በሁሉም አካባቢዎች እሁድ ዕለት ጀምሮ ውይይት እየተካሄደ እንደሚገኝም እየተነገረ ሲሆን ህዝቡና ወጣቱ ለጦርነት እንዲዘጋጅ ከሁሉም አመራሮች በግልጽ እየተነገራቸው ይገኛልም እና የህወሓት ዋና ጸሐፊ የሆኑት ፈትለወርቅ ወይም ሞንጆሪኖ ባካሄዱት ስብሰባ ላይ አዲስ አበባ እስክንገባ ብቻ እንሸከመዋለን ማለት አይደለም፣ ብዙ አጋሮች አሉን፣ አዲስ አበባ በር ላይ ፋኖና የኦሮሚያ ነጻነት ግንባር እነሱ ስላሉ ስለዚህ ብዙ ወዳጆች አሉን ሲሉም ተደምጠዋል። በዚህም እንግዲህ በጣም አነጋጋሪ የሆነው መልእክት እንዴት በዚህ ድፍረት እንዴት እንደዚህ ሊናገሩ ቻሉ? ምን አይነት እምነት ቢኖራቸውስ ነው እንደዚህ የተነጋገሩት? እንደዚህ ያሉት ነገር እንደዚህ ብለው ሊናገሩ የቻሉት የሚለው ነገር ብዙዎችን አስደንግጧል። እናንተስ የሞንጆሪኖን አስተያየት እንዴት አያችሁት? እኔ በበኩሌ ግን ሞንጆሪኖ ይሄንን ያሉት ዝም ብለው በድፍረት ይመስለኛል እንጂ ይሄን ያህል አጋር ኖሯቸዋል ብዬ አላስብም። ሞንጆሪኖ ሐሳብ ምን ትላላችሁ? አዳዲስ መረጃዎች በየቀኑ እንዲደርሷችሁ ቤቱን ሰብስክራይብ ማድረግ እንዳትረሱ፣ ከፈለጋችሁ ማለት ነው። ይሄ መረጃ ይጠቅመኛል ብላችሁ ካሰባችሁ ቤቱን ሰብስክራይብ አድርጉት። አመሰግናለሁ። መልካም አዲስ አበባ ሰዓት ዝብጻሕ በይንና ንሽከሙ ኢና ማለት አይኮን አፍ ደገ አዲስ አበባ ያም ዝቃለሱ ዘለው ፋኖሎ አፍ ደገ አዲስ አበባ ናይ ኦሮሞ ነጻነት ሰራዊት አለው አፍ ደገ አዲስ አበባ ማሐዙት እንይውና ማለት